ካይሮ ሲጠበቁ ቴል አቪቭ ተገኝተዋል። የኖቤል ኮሚቴ የከለከላቸውን የሰላም ሽልማት የሚተካ የቃል ምስጋናቸውን ለመቀበል ይመስላል ፕሬዝዳንት ዶናልድ ትራምፕ እስራኤል የገቡት። ካይሮ ሲጠበቁ ቴል አቪቭ ተገኝተዋል። የኖቤል ኮሚቴ የከለከላቸውን የሰላም ሽልማት የሚተካ የቃል ምስጋናቸውን ለመቀበል ይመስላል ፕሬዝዳንት ዶናልድ ትራምፕ እስራኤል የገቡት። የፍየሏን ተረት የመረጡት ፕሬዝዳንቱ እኔ የመካከለኛውን ምስራቅ የሰላም ስምምነት ያመጣሁት ለሽልማት ብዬ አይደለም ሲሉ ተናግረዋል። ሽልማቱም ቀርቶ በእርግጥ በመካከለኛው ምስራቅ የሰላም ስምምነት የተደረገው በትራምፕ ጥረት ወይስ በሽንፈትና በውስጥ ጫና የሚለው ጥያቄ አጠያያቂ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሐማስና እስራኤል መካከል ከተደረገው የተኩስ አቁም ስምምነት በኋላ ሐማስ በሕይወት ያሉ 7 እስራኤላውያን ታጋቾች መልቀቁን የሀገሪቱ መከላከያ መስሪያ ቤት በገለጸበት ወቅት ነበር ወደ ቴል አቪቭ የደረሱት። ሐማስ ቆይቶ 20ውን ታጋቾች የለቀቀ ሲሆን በርካታ ፍልስጤማውያን እስረኞችም ተለቀው ከቤተሰቦቻቸው ጋር ተገናኝተዋል። ፕሬዝዳንቱ ቴል አቪቭ ቤን ጉዌር ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በወታደራዊ ትርኢቶች አቀባበል ተደርጎላቸዋል። በአሜሪካ አሸማጋይነት የተደረሰው የተኩስ አቁም ስምምነቱ ተግባራዊ መደረግ ከጀመረ ጊዜ አንስቶ በጋዛ ጦርነት የተቋረጠ ሲሆን እስራኤል ከአብዛኛው የጋዛ ክፍል ጦሯን ማስወጣት ጀምራለች። ብዙ የተባለለት የእስረኞችና ታጋቾች ልውውጥ በራሱ የዲፕሎማሲና የፕሮፓጋንዳ መሳሪያ ሆኗል። የዚህ ቀደሙ የእስረኛና ታጋቾች ልውውጥ እስራኤልን ከፍተኛ ኪሳራ ውስጥ በማስገባቱ የተኩስ አቁሙ እንዲቋረጥ አድርጓል። ይህም በሀገር ቤት ሌላ አደጋ አስከትሏል። ከዚህ የተኩስ አቁም መጣስ በኋላ በተናጠል ሲታገሉ የነበሩት እስራኤላውያን የታጋሽ ቤተሰቦች በአንድነት በመደራጀት በመንግስት ላይ ከፍተኛ ጫና አሳድረዋል። የታጋሽ ቤተሰቦች ህብረት የሚል ማህበር በማቋቋም በኔታንያሁ መንግስት ላይ ከፍተኛ ጫና ማሳደራቸው ይታወቃል። ይህንን እውነታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መስክረዋል። የጋዛውን ጦርነት በማስቆም በኔታንያሁ ላይ የነበረውን የውስጥ ጫና አስወግጃለሁ በማለት የተናገሩት ትራምፕ የታጋሽ ቤተሰቦች ጥንካሬና ጫና ምን ያህል እንደነበር አሳይቷል። የእስራኤል የእስረኞች አያያዝ እጅግ አስከፊና በርካታ ዓለም አቀፍ ሕግጋትን የጣሰ መሆኑ ሳይታወቅ ሰንብቶ ነበር። ይሁንና ሐማስ ያገታቸውን እስራኤላውያን ያቆየበት የለቀቀበትና የታጋቾቹ ምስክርነት ሲታወቅ የቴል አቪቭ በደል ጎልቶ ታይቷል። ይህም በመላው ዓለም መንግስታት ፊት እስራኤልን ያሳጣ ተግባር ሆኗል። በርካታ ዓለም አቀፍ የመብት ተሟጋቾች በእስራኤል ላይ ወቀሳ እንዲሰነዝሩ ማድረጉ ለተኩስ አቁሙ መቋረጥ ሰበብ መሆኑ የሚታወስ ነው። ከዚህ የተማረችው እስራኤል በእስር ቤት አሰራሯ ላይ ማሻሻያ ታደርጋለች ተብሎ ቢጠበቅም የክፋት መንገድ የመረጠችው ቴል አቪቭ አሰራሯን ከመለወጥ ይልቅ በድርድር እንዲታሰር ማድረግን መርጣለች። በዚህም በአሁኑ የእስረኛ ልውውጥ ወቅት ምንም አይነት ስነ ስርዓት እንዳይኖር በባለ 20 ነጥቡ የስምምነት ሰነድ ውስጥ ተካቷል። ይህንን የተቀበለው ሐማስ በሌላ መንገድ በመምጣት አሁንም ተቀናቃኙን በልጦ ዓለምን ጉድ አስብሏል። የሚለቃቸውን ታጋቾች ከቤተሰቦቻቸው ጋር በቪዲዮ በማገናኘት ሌላ የሰብአዊ ተግባር በመፈጸም እስራኤላውያንን አስደምሟል። ታጋቾች ቤተሰቦቻቸውን ከማግኘታቸው አስቀድሞ በምን ሁኔታ ላይ እንዳሉ እንዲያውቁ ማድረጉ አሁንም የእስራኤል መንግስትን አላስደሰተም። ሐማስ ታጋቾችን በሙሉ ሲለቅ የተከተለው መንገድ አሁንም ሌላ ችግር እንዳይፈጥር ተሰግቷል። የሐማስ ተደራዳሪ ኸሊል አልሃያ ግን ወራሪዋ ለምትፈጽመው ማንኛውም አይነት ክህደት ተዘጋጅተናል ሲል ተናግሯል። በየመሃሉ ግን እየተነሳ ያለው ጥያቄ ማንም መመለስ አልፈለገም። እስራኤል የተዋጋሁት ያለችው የዘር ፍጅት ያካሄደችው ለታጋዮች ከሆነ ለምን የአለቃቀቅ ስርዓቱ አስፈራት? ትራምፕም አሁን ያስቆሙት ጦርነት ለምን ቀድመው አላስቆሙትም? የሚሉ ጥያቄዎች በጋለው የተኩስ አቁሙ ትግበራ ዜና መሃል እየተነሳ ይገኛል። ይህንን ለመመለስ ግን የእስራኤልን 2-3 ዓላማዎች መልሶ መመልከት ያስፈልጋል። የፕሬዝዳንት ዶናልድ ትራምፕንም የጋዛ ፍላጎትን
ማጤን ተገቢ ነው። ጋዛ የአዲስቷና ታላቋ እስራኤል አካል ትሆናለች፣ ፍልስጤማውያን ከአካባቢው ይርቃሉ የሚለው እቅድ ለመተግበር የተነሳው የኔታንያሁ መንግስት ውስጡ ባሉ አካላት ጭምር ተቃውሞ ቢደርስበትም መቀበል አልፈለገም። በእንቢተኛነቱ በወሰደው እርምጃ በርካታ ንጹሃን ተገድለዋል። ሐማስን ለማጥፋት በሚል የወሰደው የአየር ጥቃት እስራኤላውያን ታጋቾችን እንዲገደሉ አድርጓል። የሰላም አምጪ ነኝ፣ ሽልማት ይገባኛል ሲሉ በተደጋጋሚ የተናገሩት ፕሬዝዳንት ዶናልድ ትራምፕ የነገሩን ማብቃት በተመለከተ የሰጧቸው ሐሳቦች ሲጓተቱ ዛሬ ላይ ደርሰዋል። በሶስት የተለያዩ መድረኮች ላይ የሰጡት አስተያየትም ጋዛን ለኢንቨስትመንት እንደሚፈልጓትና ለትግበራውም ፍልስጤማውያን ከአካባቢው መራቅ እንዳለባቸው ሲናገሩ ተደምጠዋል። በዚህ ውጥናቸው ላይ ለመጽናት በመሞከራቸው ፍልስጤማውያን ሕፃናትና ሴቶች መስዋዕት ሆነዋል። የጽናት ባለቤቶቹ ግን ከሁሉም አይነት ግፎች ላይ በመጽናታቸው አሸንፈዋል። የትራምፕ ፍላጎት ከመካከለኛው ምስራቅ ወዳጆቻቸው ጋር አቃርኗቸው ሰንብቷል። በተለያየ ጊዜ የመጣውን የአረቦቹ አስተያየት የመዘኑት ፕሬዝደንት ዶናልድ ትራምፕ ወደ ተለሳለሰ ሐሳብ እንዲመጡ ያደረጋቸው ሲሆን የእስራኤልም አደገኛ አካሄድ ወደ ጠረጴዛው ንግግር እንዳመጣቸው ይታመናል። ጆርዳን፣ ግብጽ፣ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች መሪዎችና ነገስታት የትራምፕን ሐሳብ ደፍረው የተቃወሙት ትልቁ እርምጃ ምናልባትም ለዋሽንግተን ትምህርት የሰጠ ይመስላል። ጆርዳንና ግብጽ ፍልስጤማውያንን በግዳጅ ተቀበሉ የሚለውን ትዕዛዝ መቃወማቸው ለትራምፕ አዲስ የነበረ ሲሆን ሌሎች የአካባቢው ሀገራትና የአብዛኛው ዓለም መንግስታት መከተል አንድ የሐሳብ ጥፋት የወለደ ሆኗል። እስራኤል ከኢራን ጋር የገባችበትን ጦርነት በአሜሪካ እርዳታ እንኳን ሙሉ ለሙሉ መከላከል አለመቻሏ በትራምፕ በኩል በሩቅ ሆነው ስለገመቱት የአይዲኤፍ አቅም ጥያቄ እንዲያነሱ አድርጓቸዋል። በሌላ በኩል ትልቋን የአሜሪካ የቀጠና ወዳጅ ኳታርን መተንኮሷና ኢላማዋን መሳቷ የትራምፕ ሌላኛው ትልቁ የሐሳብ ጥፋት መነሻ ስለመሆኑም ይታመናል። እስራኤል ከአሜሪካ የሚመጣላትን የጦር መሳሪያ አንዴ ወደ ሊባኖስ፣ ሌላ ጊዜ ደግሞ ወደ የመንና ሶሪያ በመበተን አቅሟን አሟጣለች የሚለው ወቀሳ የበርካታ አሜሪካውያን ባለስልጣናት ወቀሳ ሆኗል። በዚህም የጋዛውን ጉዳይ መጨረስ አትችልም የሚል ድምዳሜ ላይ እንዲደርሱም አድርጓቸዋል። እስራኤል በበኩሏ በእነዚህ አካባቢዎች ላይ ያለውን ጉዳይ መተው አትፈልግም። የተጨበጠ ነገር ባይኖርም ሶሪያ፣ ሁቲ፣ ሊባኖስና ሌሎችም በህልውና መጥፊያነት መዝገብ ላይ ተመዝግበዋል። እናም ይህ መበታተን የታላቋን እስራኤል ምስረታም ሆነ የጋዛውን የኢንቨስትመንት ትልም የሚያሳካ ባለመሆኑ ከዶሃው ባነሰ ጥረት የሼርም አልሻኩ ስምምነት በፍጥነት እንዲከወን ሆኗል። በዚህም የአውሮፓውያኑ ኦክቶበር 13 2025 ለእስራኤላውያን ድልም ሽንፈትም ሆኖ ተመዝግቧል። በስምምነቱ መሰረት የእስራኤል ወታደሮች ከተቆጣጠሯቸው አካባቢዎች ሲወጡ በሕይወት የተረፉ ወታደሮች በከፍተኛ ደስታ ውስጥ ሆነው ሲዘምሩ ታይተዋል። ከጎናቸው ያጧቸውን ጓዶቻቸውን የረሱም ይመስላሉ። በዚህ ረገድ እስራኤል ምን ያህል የሐማስ ወታደሮችን እንደገደለች ብትጠየቅ መልስ የላትም ይላሉ የጦርነቱ ተንታኞች። በቴል አቪቭ የተሰበሰቡ እስራኤላውያን ደግሞ ለ2 ዓመታት ያህል የተለዩዋቸውን ቤተሰቦቻቸውን በድል አድራጊነት ተቀብለዋቸዋል። ይህ እውነት ለታጋሽ ቤተሰቦች ትልቅ ድል ሲሆን ስላጧቸው ወታደሮች ያልተጨነቁ የሚመስሉት ኔታንያሁ የዛሬው ቀን ትልቅና ታሪካዊ ነው ሲሉ ከታጋቾች መለቀቅ አስቀድመው መናገራቸው ትዝብት ውስጥ ከቷቸዋል። በእስረኛና ታጋቾች ልውውጥ ወቅት እንደቀደመው ሁሉ አስገራሚ ትዕይንቶች ተስተውለዋል። አንዲት ፍልስጤማዊት እናት ለ1 ዓመት ከ10 ወራት ሁሉ ልጆቿን በፍርስራሽ ውስጥ ብትፈልግም ማግኘት ባለመቻሏ ስታነባ ሰንብታለች። ከሁሉም የአየር ጥቃቶች በኋላ በየደረሰችበት የጋዛ ሰርጥ ሁሉ በሐዘንና በእንባ ታጅባ ብትበረብርም የልጆቿን ደብዛ ማግኘት አልቻለችም። ደብዛቸው የጠፉባት 2 ልጆቿን ከእስረኞች መሃል በሕይወት አግኝታቸዋለች። ይህ ክስተት በርካቶች የተደበላለቀ ስሜት እንዲያስተናግዱ አድርጓቸዋል። 24 ዓመታት በዌስት ባንክ እስር ቤት ውስጥ ያሳለፈው አባት ደግሞ የልጆቹን የቀድሞ መልክ ከአሁኑ ገጽታቸው ጋር ማዋሃዳ
አቅቶት ሲቸገር ማየት ልብ የሚነካ ክስተት ሆኗል። በጥሩ አያያዝ ላይ የነበሩ እስራኤላውያን ታጋቾች በቴል አቪቭ የታጋቾች አደባባይ አቀባበል ከተደረገላቸው በኋላ ወደ ሆስፒታል ተወስደዋል። በሆስፒታል ማረፊያቸውም የኔታንያሁና ባለቤታቸው ስምና ፊርማ ያረፈበት የእንኳን ደህና መጣችሁ መልእክት ተቀምጦ ጠብቋቸዋል። ፍልስጤማውያን በበርካታ ክልከላ ውስጥ ሆነው ያገኟቸውን ቤተሰቦቻቸውን ወደ ፈራረሰውና ወደ ቀነሰው ቤተሰባቸው ተወስደዋል። አሁንም ግን አንድ ፍራቻ ነግሷል። ሐማስ መደራደሪያውን በሙሉ በማጣቱ ከዚህ በኋላ የሚደርስበትን ዘመቻ በምን ሊያስቆመው ይችላል የሚል። ሰላም ለመላው ዓለማችን።